ሁላችንም ሙዝን ቁርስ ወይም ከአካል ብቃት እንቅስቃሴ በኋላ በልተናል። ነገር ግን የቀላል ፍሬ ስሜትን ሊያሻሽል፣ ልብን ሊጠብቅ፣ ጉልበትን ከፍ ሊያደርግ፣ አልፎ ተርፎ እርጅናን ሊያዘገይ ይችላል ብላችሁ አስባችሁ ታውቃላችሁ? ሙዝ ዛሬ ችላ ያልነው ለሰውነታችን የተፈጥሮ መድኃኒት ሊሆን ይችላል። ይህ ቪዲዮ ስትጨርሱ ሙዙን ዳግመኛ በተመሳሳይ መንገድ እንደማትመለከቱት ተስፋ አድርጋለሁ። እስከ መጨረሻው ድረስ ከኔ ጋር በትዕግስት ይቆዩ። እንኳን ወደ ቻናሌ ጌትዌል በሰላም መጡ። እኔ ዶክተር ዘይነዲን ነኝ። ከ8 ዓመት በላይ በጤናው ዘርፍ እየሰራሁ እገኛለሁ። ባለፉት ዓመታት በድካም በምግብ መፈጨት ወይም ደግሞ በደካማ አመጋገብ የሚሰቃዩ ስፍር ቁጥር የሌላቸውን ታካሚዎች አክሜያለሁ። እናም የተማርኩት ይህ ነው። የጤና ለውጥ ሁልጊዜ ውስብስብ መፍትሄዎችን አይፈልግም። አንዳንድ ጊዜ በጣም ጥልቅ የሆነ ፈውስ በጣም ቀላል በሆኑ ምግቦች ይጀምራል። ዛሬ በሳይንስ የተረጋገጡትን የሙዝ 10 ዋና ዋና ጥቅሞችን አቀርባለሁ። 10ኛ፣ ሙዝ ስሜትን ያሳድጋል፣ ጭንቀትም ይቀንሳል። ሁሉም ነገር እዚህ ስለሚጀምር ከአንጎል እንጀምር። ሙዝ ከበላችሁ በኋላ ምን እንደሚሰማችሁ አስተውላችኋል? ሙዝ ትሪፕቶፋን ይይዛል። አንጎል ወደ ሴሮቶኒን የሚቀይረው አሚኖ አሲድ ነው። ለሰውነቱ ጥሩ ስሜት ያለው ሆርሞን ነው። ከጆርናል ኦፍ ሳይኮፋርማኮሎጂ የተደረገ ጥናት እንደሚያሳየው ከፍተኛ የሆነ ትሪፕቶፋን መውሰድ የስሜት መረጋጋትን ያሻሽላል፣ የመንፈስ ጭንቀት ምልክቶችንም ይቀንሳል። ሙዝ ለሴሮቶኒን ውህደት አስፈላጊ በሆነው በቫይታሚን ቢ6 የበለጸገ ነው። ስለዚህ በህይወት ከባድ ስሜት ሲሰማዎት ቡና ከመጠጣት ይልቅ ሙዝን ይሞክሩ። 9ኛ፣ ሙዝ ፍጹም የተፈጥሮ ኃይል ማበልጸጊያ ነው። ሙዝ 3 አይነት የተፈጥሮ ስኳር ማለትም ግሉኮስ፣ ፍሩክቶስ እና ሱክሮስ ከፋይበር ጋር ተጣምረው በቶሎ የምግብ መፈጨትን በመቀነስ ዝግመታዊና ዘላቂ ኃይል ይሰጣል። እንደ አውሮፓ አቆጣጠር በ2012 የተደረገ የፐብሊክ ላይብራሪ ኦፍ ሳይንስ ጥናት የብስክሌት ውድድር ወቅት የስፖርት መጠጦችን የተጠቀሙ ብስክሌተኞች ሙዝ ከተጠቀሙ ብስክሌተኞች አነጻጽሯል። በውጤቱ እኩል አፈጻጸም ታይቷል። ነገር ግን ሙዝ የተሻለ ጸረ ንጥረ ምግቦች ወይም ደግሞ አንቲኦክሲዳንትስ እና ምንም ሰው ሰራሽ ኬሚካሎችን አይዝም። 8ኛ፣ የሆድ ቁስለትና የአሲድ ወደ ጉሮሮ መመለስን ወይም ጋስትሪክ ሪፍሌክስን ይከላከላል። ሙዝ በተፈጥሮ አልካላይን ሲሆን በጨጓራ ሽፋን ውስጥ የነፋች ወይም ደግሞ ሙከስ ምርትን በሚጨምሩ ውህዶች የበለጸገ ነው። ይህ ንፍጥ መሰል ነገር እንደ ጋሻ ሆኖ ጨጓራን ከአሲድና ከቁስሎች ይጠብቃል። በብሪቲሽ ጆርናል ኦፍ ፋርማኮሎጂ ላይ የታተመ ጥናት እንደሚያሳየው ሙዝ የጨጓራ ሽፋንን ለማጠናከርና አሁን ያሉትን ቁስሎች ለመፈወስ ይረዳል። በተጨማሪም ሄሊኮባክተር ፓይሎሪ ለአብዛኞቹ ጨጓራ ቁስለት ተጠያቂ የሆኑትን ባክቴሪያዎች ለመዋጋት የሚረዱ ፕሮቲዝ ኢንሂቢተርስ የተባሉ መከላከያዎችን ይይዛሉ። 7ኛ፣ ሙዝ ጤናማ አንጀት እንዲኖረን ይጠቅማል። አንጀት ብዙውን ጊዜ የእርስዎ ሁለተኛ አንጎል ተብሎ ይጠራል እና ሙዝ አንጀትን ለመመገብ በጣም ጥሩ ከሆኑ ምግቦች ውስጥ አንዱ ነው። በፋይበር የበለጸጉ ናቸው። በተለይም ፔክቲን የአንጀት እንቅስቃሴን በመቆጣጠር የሰገራ ወጥነትን ያሻሽላል። የሆድ ድርቀትና ተቅማጥ ለማከም ይረዳል። ሙዝ በፕሪባዮቲክስ ታጭቋል። ይህም በአንጀት ውስጥ ያሉትን ጥሩ ባክቴሪያዎች ይመግባል። እንደ አውሮፓ አቆጣጠር በ2017 በኒውትሪንትስ ጆርናል ላይ የተደረገ ጥናት እንደሚያሳየው መደበኛ ሙዝ ተመጋቢዎች ከፍተኛ መጠን ያለው ጠቃሚ ቢፊዶባክቴሪያ አላቸው። ይህም የምግብ መፈጨትና የበሽታ መከላከልን ያሻሽላል። ስለዚህ የሚበሉት ሙዝ የጥሩ ባክቴሪያ ሰራዊትን ይገነባል። 6ኛ፣ ሙዝ የደም ግፊትን ተቆጣጥሮ ለማቆየት ይረዳል። የደም ግፊት ጸጥተኛው ገዳይ ተብሎ ይጠራል። ነገር ግን ከሙዝ እጅግ የበለጸጉ ማዕድናት አንዱ የሆነው ፖታሲየም የተፈጥሮ መከላከያ ነው። ፖታሲየም ኩላሊትን ከመጠን በላይ ሶዲየምን በማስወገድ ይረዳል። ይህም በደም ወሳጅ ቧንቧዎች ላይ ያለውን ጫና ይቀንሳል። የአሜሪካ የልብ ማህበር ጥናት እንደሚያሳየው እንደ ሙዝ በፖታሲየም የበለጸጉ ምግቦች የሚበሉ ሰዎች ለልብ ህመምና ለስትሮክ የመጋለጥ እድላቸው ከ20 እስከ 25 በመቶ ያነሰ ነው። አንድ መካከለኛ ሙዝ ብቻ ወደ 422 ሚሊግራም ፖታሲየም ይሰጥዎታል። ይህም ከዕለተ ፍላጎቱ 10% የሚጠጋ ነው። 5ኛ፣ ሙዝ በጣም ጥሩ የቀድሞና የድህረ ስፖርታዊ እንቅስቃሴ ምግብ ነው። አትሌቶች ይህንን ለብዙ አስርተ ዓመታት ያውቃሉ። የማራቶን ሯጮችም ሆኑ የእግር ኳስ ተጫዋቾች በአፈጻጸም አጋማሽ ላይ ሙዝ ሲበሉ ብዙ ጊዜ ተመልክተው ሊሆን ይችላል። ምክንያቱም ሙዝ የአካል ብቃት እንቅስቃሴ ከማድረጋቸው በፊት ጡንቻዎቻቸው በፍጥነት እንዲጠቀሟቸው የሚያደርጉ ካርቦሃይድሬትስ እና በኋላ ቁርጠትን ለማከላከል ፖታሲየም ይሰጣል። በዓለም አቀፍ የስፖርት ስነ ምግብ ማህበር ጆርናል ላይ የተደረገ ጥናት እንደሚያሳየው ጽናትን ወይ ደግሞ ኢንዱራንስ በሚጠይቁ ክስተቶች ወቅት የሙዝ ፍጆታ ኢንፍላሜሽን እንደሚቀንስና ከስኳራማ የስፖርት መጠጦች ጋር ሲነጻጸር ፈጣን መገገምን ያመጣል። 4ኛ፣ ሙዝ ልብን ያጠነክራል። እያንዳንዱ የልብ ምት የሚወሰነው በሙዝ ውስጥ በብዛት በሚገኙ የፖታሲየምና የማግኒዚየም ሚዛን ላይ ነው። ከሃርቫርድ የህዝብ ጤና ትምህርት ቤት የተደረጉ ጥናቶች እንደሚያሳዩት ከፍተኛ ፖታሲየም መጠን ያላቸው ግለሰቦች ለስትሮክ የመጋለጥ እድላቸው 25 በመቶ ያነሰና የተሻለ የልብ ምት መረጋጋት ያላቸው። በሙዝ ውስጥ ያሉት አንቲኦክሲዳንትስ የልብ የደም ስርና ወይም ደግሞ ካርዲዮቫስኩላር በሽታ ዋነኛ መከላከያ መንገዶች አንዱ ነው።
ሶስተኛ ሙዝ ክብደትን ለማስተካከል ይረዳል። ሙዝ በትንሽ አንጀት ውስጥ የማይፈጭ ልዩ የሆነ የካርቦሃይድሬት አይነት ወይም ሬዚስታንስ ስታርች የበለጸገ ነው። ጥሩ የአንጀት ባክቴሪያዎች ይመገቡታል፣ ሜታቦሊዝምንም ይጨምራል፣ ረዘም ያለ ጊዜ ያለ ረሃብ እንዲቆዩ ይረዳል። በአመጋገብ እና በሜታቦሊዝም የታተመ ጥናት እንዳመለከተው ሬዚስታንስ ስታርች የረሃብ ሆርሞኖች እንደሚቀንስና ከምግብ በኋላ የስብ ማቃጠልን ይጨምራል። ስለዚህ በመጠኑ ሲበሉ ሙዝ በትክክል ክብደትን ለመቆጣጠር ይረዳል፣ አይጨምርም። ሁለተኛ ሙዝ ኩላሊትን ይጠብቃል፣ ያጠነክራል። ኩላሊት ያልተዘመረለት ጀግና የሰውነት ክፍላችን ነው። ደምን በማጣራትና የተለያዩ የሰውነት ፈሳሹን በየሰከንዱ ያመጣጥናል። ፖታሲየም እዚህ ወሳኝ ሚና ይጫወታል። መጠነኛ ሙዝ ፍጆታ ጤናማ የኩላሊት ስራ እንደመጠበቅ ይረዳል። ከስዊድን የተደረገ የረጅም ጊዜ ጥናት ከ60 ሺህ በላይ ሴቶችን ለ13 ዓመታት የተከታተለ ሲሆን በሳምንት 2 እና 3 ጊዜ ሙዝ የሚበሉ ሰዎች ለኩላሊት የመጋለጥ ዕድላቸው 33 በመቶ ያነሰ መሆኑን አረጋግጧል። ዋነኛውና ትልቁ ሙዝ እርጅናን ያዘገያል። የህዋስ ወይም የሴል ጉዳትን ለመቆጣጠር ይረዳል። ሙዝ ዶፓሚን እና ቫይታሚን ሲን ጨምሮ በጸረ አንቲኦክሲዳንትስ የበለጸገ ሲሆን ይህም ፍሪ ራዲካልስ እንዳይከሰት ይረዳል። እነዚህ ፍሪ ራዲካሎች የህዋስ እርጅናን፣ መጨማደድና ካንሰርን ያስከትላሉ። በምግብ ኬሚስትሪ የተደረገ ጥናት እንደሚያሳየው የሙዝ አንቲኦክሲዳንትስ የዘረመል ስርዓትን ለመጠበቅ ይረዳል። ቆዳውና የአካል ክፍሎችን ለረጅም ጊዜ ወጣት ሆነው እንዲቆዩ ያደርጋል። እርሱ የሚበሉት እያንዳንዱ ሙዝ እርጅናንና በሽታን ለመዋጋት ትናንሽ ወታደሮችን ወደ ሰውነቱ እንደመላክ ነው ብለው ያስቡ። ጤና ስለ ውስብስብነት አይደለም፣ ስለ ወጥነት ነው። በቀን አንድ ሙዝ እርስዎ እየጠበቁ ላለው ትልቅ ለውጥ ትንሽ እርምጃ ሊሆን ይችላል። ይህን ቪዲዮ ጠቃሚ ነው ካገኙት ላይክ፣ ሰብስክራይብ እና ለሌሎችም እንዲደርስ ሼር ያድርጉ። ምክንያቱም አንድ ትንሽ እውቀት የማጋራት ተግባር እውነተኛ ለውጥ ሊያነሳሳ ይችላል። እኔ ዶክተር ዘይነዲ ነኝ። በሚቀጥለው ቪዲዮ እስከምንገናኝ ደህና ይቆዩልኝ።